እኛ የመጀመሪያዎቹ ነን። አዎ እኛ ብልጽግናዎች የመጀመሪያዎቹ ነን። እኛ ብልጽግናዎች በጫካ ትግል ውስጥ የነበሩትን በዲሞክራሲያዊ መንገድ ችግሮችን በመፍታትና ወደ ሚኒስትር በማምጣት ሀገር እንዲመሩ በማድረግ አካታች ፖለቲካን ያረጋገጥን፣ ሴቶች ሀገር መምራት ይችላሉ የሚል እሳቤን በማመንጨት በሚኒስትር ደረጃ ከፍ እንዲሉ ያደረግን እኛ ብልጽግናዎች የመጀመሪያዎቹ ነን። በኢትዮጵያ ፖለቲካ ታሪክ ውስጥ የከፋፋይና አግላይነት ፖለቲካ አጋርነትን በመተው አንድ ውህድ ፓርቲ በመገንባት ሁሉም ብሔር በኢትዮጵያ ላይ እኩል የሚወሰን ስልጣን እንዲኖረው የሚያደርግ ስርዓትን የገነባን፣ በሀገራችን የኮሪደር ልማትን በማከናወን ለነዋሪዎቹ ምቹ ውብና ሳቢ በማድረግ በቱሪስት ተመራጭ መዳረሻ ከተማን የገነባን እኛ ብልጽግናዎች የመጀመሪያዎቹ ነን። እናቶች ወልደው ባሳደጉ ክብር ሲገባቸው ለዘመናት ኋላ ቀር በሆነ መንገድ እንጨት በመሸከም ለጀርባ መጉበጥ ተጋልጠው የነበሩትን እንጀራ ፋብሪካ ከፍተን እንዲሰሩ በማድረግ ኑሯቸውን የቀየርን፣ ሴት እናት እህት የሀገር መጠሪያ ሆና ሳለ ተስፋ ቆርጠውና ቀን ጨልሞባቸው በየመንገዱ የወደቁ ሴቶችን አሰልጥነንና ተስፋ አሰንቀን ወደ ሥራ እንዲገቡና ሕይወታቸው ብሩህ እንዲሆን የነገዋን ሴት ተቋም የገነባን እኛ ብልጽግናዎች የመጀመሪያዎቹ ነን። አይቻልም አይሆንም የተባለውን የበጋ ስንዴ ልማት አሳክተን ኤክስፖርት ማድረግ የቻልን፣ ሀገሩ ሙሉ በተስፋ የሚጠብቀውን ሕፃን አዋቂው የተሳተፈበትን የኢትዮጵያ የሉዓላዊነት መገለጫ የሆነውን ታላቁ የኢትዮጵያ ህዳሴ ግድብ ከአሰራር ችግር አውጥተን ከሀብት ብክነት አድነን የዓለም አቀፍ ጫናን ተሸክመን ለምርቃት ያበቃን እኛ ብልጽግናዎች የመጀመሪያዎቹ ነን። በትምህርት ተቋማት መሰረታዊ የሆኑ ግብዓቶች ሳይሟሉላቸው ይማሩ የነበሩ ተማሪዎችን ትምህርት በማቋረጥና በመቅረት ትምህርት ጠል ትውልድ እንዳይሆኑ ለተማሪዎች የምገባ መርሃ ግብርና የደንብ ልብስ ግብዓትን በማሟላት ለእናቶች እፎይታን፣ ለተማሪዎች ስኬትን ያጎናጸፍን፣ የመረዳዳት የመደጋገፍ ባህላችንን ከፍ በማድረግ ለሀገር ባለውለታዎች ለአረጋውያንና ለአቅመ ደካሞች የመኖሪያ ቤት በማደስ ማዕድ በማጋራት ኢትዮጵያዊነት ማለት ለሌሎች መኖር መሆኑን በተግባር ያሳየን እኛ ብልጽግናዎች የመጀመሪያዎቹ ነን። ለዘመናት በመጥፎ ሽታ ተበክለው የቆሻሻና የእርድ ተረፈ ምርት መጠያ፣ የሌባና ጸጉረ ልውጥ መደበቂያና ማደሪያ የነበሩ ወንዞችና ቦታዎችን ወደ ዘመናዊ የመዝናኛ ቦታዎች በመቀየር በዓለም አቀፍ ደረጃ አድናቆትን ያገኙ ፓርኮችን ገንብተን ለሕዝባችን በማስረከብ ታሪክ የሰራን እኛ ብልጽግናዎች የመጀመሪያዎቹ ነን። እነዚህንና ሌሎች እርሶ የሚያውቋቸውን እኛ ያልዘረዘርናቸውን የልማት ሥራዎች ከሕዝባችን ጋር በመሆን እውን ማድረጋችንን ስንገልጽሎ በኩራት ነው። ነገም እንደ ዛሬ እንድናገለግሎ የምርጫ ምልክታችን የሆነውን የስንዴ ነዶን እንደሚመርጡ አንጠራጠርም። ብልጽግናን ይመርጡታል እንጂ አያወዳድሩትም። ተምሳሌተ ሀገር እናሻግራት ሁላችንን በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ እልኩ ሰው ይከታተል እንሻማ ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ እልኩ ሰው ይከታተል